አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። ከጥቂት ቀናት መጥፋት በኋላ ተመልሼ መጥቻለሁ። የኔ ውድ ቤተሰቦች ምን ያህል እንደምትናፍቁኝ ማብራራት ራሱ አልችልም። ደናሚ ምንድነው እንደዚህ ጥፍት የሚያረግሽ? በተቻለሽ አቅም ቪዲዮ በየቀኑ ልቀቅ እያላችሁ የምትመክሩኝ እህት ወንድሞች አላችሁ። የእውነት እኔም እንደዛ ባደርግ ደስ ይለኛልና አንዳንዶቻችሁ ለምትሰጡኝ መልካም ሀሳቦች ለቀና በቃ ደስ የሚሉ ልባችሁ ሲያስቀና ወላሂ እኔ የምሬን ነው እንዲህ ምላችሁ። በነገራችን ላይ እንዴት ነው የሰው ልጅ ከራሱ አልፎ የሆነ ለማያውቀው በሶሻል ሚዲያ ብቻ ለሚያየው ላየው ሰው እንደዚህ ቅንት ብሎ ንጹህ ልብ ኖሮት እንዲህ ቢሆን እንደዛ ቢሆን እንደዚህ በቃ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ይሄንን የሚመስል ንጹህ ቆንጂዬ ልባችሁን አያሳጣችሁ ነው የምለው እኔ ወላሂ። በዚህ ዘመን ላይ ይሄን ልብ ማግኘት በጣም ቀላል ነገር አይደለም። በጣም ከባድ ነው። ለሌሎች እንደራስ ማሰብ፣ እንደራስ አይዲያ መስጠት፣ እንደራስ ሀሳብ መስጠት በጣም ደስ የሚል ነገር ነውና ባይዘዌች የምታዩት ቆንጆ ያጩጬ ልጄ ናት። እሺ ማታውቁ ከሆነ አቁልኝ ብል ደስ ይለኝ ነበር፣ ግን ልጅ እንደሌለኝ ሁላችሁም ታውቃላችሁ። አላኩል ያህል አንዳንድ መልክቶቻችሁን አንዳንድ ግምቶቻችሁን እያየሁኝ ነውና ቴንኪዩ በጣም ለዚህ ለውድ ለንጹህ ልባችሁ ለቀና ልባችሁ እንደ ህፃን ልጅ ንጹህ ለሆነው ልባችሁ የምር እህት ወንድሞቼ አንዳንድ እህት ወንድሞቼ እጅግ አድርጌ ነው ማመሰግነው። ብዙ ሰዓት ጥያቄ ተጠይቁኝ ነበረ። ደናሜ ሶፋሽስ ቤትሽ ሶፋ አልነበረም ወይ? ሶፋሽ ምን ሆነ? ሶፋሽን ሸጥሽ ወይ? ሶፋሽን ቀይረሹ ነው ወይ ምናምን እያላችሁ ነበረ። እኔ ሶፋው አለ ባለበት ነው ያለው። ቤቱም ያው እንደምታዩት ነው። አልፎ አልፎ እመጣለሁኝ። ክላሶች እነዛ እንትኖች ኪራይ ተሰጥተዋል፣ ሰው አለበት። ግን ይሄ ኖርማሊ ውስጥ ያለው ቤት አለ፣ ስቲል አለ። ሶፋውም እንደምታዩት ወይም ደግሞ እንዳያችሁት ነው አለ። ህይወትችን ቀበጥ ጻን ልጅ የኔ እናት እና ሶፋው አለ። አልሸጥኩትም፣ አልቀየርኩትም፣ ምንም አላደረኩትም። እንደምታውቁት ባለትዳር ነኝ፣ አግብቻለሁ። እንዳገባውም ደግሞ ነግሬያችኋለሁ። የኔ ውድ ቤተሰቦች ከእናንተ ምንም የምደብቀው ነገር የለም። እያንዳንዱን ነገር እናንተ ጋር መጥቼ ነው ማለት በቃ አወራለሁ። ለረጅም ሰዓት ቤተሰቦቼ ናችሁ፣ ለረጅም ሰዓት ተከታዮቼ የሆናችሁ ሰዎች ደግሞ ታውቃላችሁ። ዲቴል ስለኔ ማለት በቃ ማየት የምችሉትን ያህል ማሳየት የቻልኩትን ያህል አይታችኋል፣ ታውቃላችሁ። ሰው በቃ እንዳገባው ታውቃላችሁ። ማለት ከመጀመሪያው ጀምሮ የምትከታተሉኝ ሰዎች እንዳገባው ታውቃላችሁ። ይሄው ሶፋዬ ቤቱ ላይ ነው ያለው፣ እዛው ነው ያለው። እኔ ደግሞ ያለሁት ባለቤቴ ጋር ነኝ፣ ባሌ ቤት ነው ያለሁትና ለዛ ነው ሶፋው የት ሄዶ ነው የምትሉት? ሶፋው እዛው ነው ያለው። እኔ ደግሞ ባሌ ጋር ነው ያለሁት። ያኛው ደግሞ ባሌ ጋር ያለው የቤቱ የባለቤቴ ንብረት ነው የኔ ነው። አሁን ግን ባይዘው የኛ ነው። ከእንግዲህ የሚሆነው የኔና የባሌ የምንለው ነገር የለም። የኔ ነው፣ የባሌ ነው የምንለው ነገር የለም። የሁለታችንም ነው። የኔና የባለቤቴ ነው። ያም የኔና የባለቤቴ ነው፣ ይሄም የኔና የባለቤቴ ነው። ግን አሁን እኔ ያለሁት በባለቤቴ ቤት እና ባለቤቴ ጋር ነኝ። ለዛ ነው እዛኛው ቤቴ ነው ያለሁት። እዚኛው ቤቴ ላይ እየኖርኩኝ አይደለም። እዚኛው ቤቴ ላይ የምታውቁኝ ላጤ ሆኜ ከማግባቴ በፊት በነበረኝ ሰዓት ላይ ነው። አሁን ደግሞ ባለትዳር ሆኜ በትዳር ምክንያት ባሌ ጋር ሄጄ እዛ ነው እየኖርኩ ያለሁትና ያንን ያያችሁት ባሌ ጋር ሆኜ ነው። ያ ቤቴ ነው። በቃ ባለትዳር ሆኜ የቤት እመቤት ሆኜ የምኖርበት ቤቴ ነው ያኛው። ይሄኛው ደግሞ ድሮ ላጤ ያለሁኝ ትዳር ከመያዜ በፊት ባለትዳር ከመሆኔ በፊት እዚህ ነው የምታቆኝ እናንተ። እዚህ ነው እዚህ ቤት ውስጥ ነው ሰራ ስቀርስ ፖስት ያያችሁኝና እንደ ጥያቄ ለምትጠይቁኝ ሰዎች ሶፋይ አለ፣ አልሸጥኩትም። ለበሸት እያሰብኩ ነው። ትገዙኛላችሁ? ግን አረቢያን መጅልስ ልገዛ ነው እና እናንተ ሶፋውን ግዙኝ፣ እኔ አረቢያን መጅልስ ልግዛ። ሶፋውን የምትወዱ ሰዎች ካላችሁ፣ ሶፋው የሚመቻችሁ ሰዎች ካላችሁ
ኮንታክት አድርጉኝና እኔ ሶፋውን አዲስ ነው እንግዲህ ታውቃላችሁ፣ ሰሞኑን እንደገዛሁት ማለት በቅርብ ሰዓት ገዝቼ ከሀገር ቤት ከገባው በኋላ ገዝቼ እንዳስገባሁት ስገዛ የነበረውንም አንዳንድ ፕሮሰሶች የገዛሁበትንም ቦታ ኤቭሪቲንግ ኢዝ ቀርጬ ለቅቅ ያለው ሳስገባም የነበሩትን ነገሮች እያንዳንዱን ነገር ማየት ትችላላችሁ። ከዛ ደግሞ እኔ ብዙም እዚህ አልቆየሁኝም። ቀጥታ በትዳር ወደ ባለቤቴ ቤት ነው የሄድኩት። ስለዚህ ሶፋው አዲስ ነው፣ አሮጌ አይደለም። እና የመግዛት ፍላጎት ያላችሁ ሰዎች ካላችሁ በእርግጥ እኔ የመሸጥ ፕሮግራም የለኝም፣ ግን የምትወዱት የመግዛት ፍላጎት ካላችሁ ብትገዙኝ ደግሞ እኔ አረቢያን መጅልስ ገዛበት ነበረ፣ የሚጨምረውን ጨምሬ ማለት ነው። መቼም የአረቢያንና የሶፋ ዋጋ አንድ አይደለም። አረቢያን መጅልስ እና የትየለሌ ነው። ሶፋ ደግሞ እንደ አቅሚቲ በአቅሚቲ እንደ ሁኔታው በቃ በአረቢያን መጅልስ ዋጋም አለ፣ ከዛም ወርዷል። እንደ አቅሚቲ ነው የሚሸጠው በአጠቃላይ ሶፋዎች እንደ አቅሚቲ እንደ ኳሊቲው። ይሄ ደግሞ ኤል ሼፕ ነው፣ ያን ያህል አይደለም። በእርግጥ አሁን ጨምሯል፣ ያው ድብና አርጎ ጨምሯል። እኔ እንዲሁ ኖርማሊ ሲሪየስሊ እንዲህ ትልል ሳይሆን እግረ መንገድ ሳልፍ በቅርቡ ጠይቅ ያለውና በደንብ ድብና አርጎ ነው የጨመረው። ግን ቢሆንም በዚህ ሰዓት የሚቀንስ ነገር የለም የሚጨምር እንጂ ከመጣው በኋላ ራሱ ስንት ነገር የዋጋ ግሽበት ላይ ሲገባ አይቻለሁ። ሁሉም ነገር በየጊዜው በየሰዓቱ ይጨምራል። በአጠቃላይ የኔ ውዶች ሶፋዬ ባለበት ነው ያለው። መግዛት የምትፈልጉ ሰዎች ካላችሁ ግን እንደ ቀልድ ነበር ያልኩት። ሲሪየስሊ ግን ብሸጠው ምንም አይከፋኝም። ምክንያቱም ቦታው ላይ አረቢያን መጅልስ የተወሰነ ጨምሬበት ገንዘብ እገዛበታለሁና ግዙኝ። ምን ትላላችሁ? ግዙኝ በቃ እንዴ ግዙኝ። አይ የምር መግዛት የምትፈልጉ ሰዎች ካላችሁ ግን ግዙኝ። ግን ደግሞ ያን ያህል እኔ የመሸጠት ምናምን ፕሮግራም ኑሮኝ አያውቅም። እግረ መንገዴም ብዙ ሰዓት ጥያቄ ስለምጠይቁኝ ነው። የት ነው ያለሽው? ቤት ውስጥ ቤት ሶፋሽ ምን ሆኖ ነው? ሶፋሽን ሸጠሹ ነው ወይ የሚለው ጥያቄ ነው ብሸጠውስ ወደሚለው ሐሳብ የከተተኝ። እኔ አልሸጥኩትም። ሶፋው እዛው ነው ያለው። እኔ ደግሞ ያለሁት ባለቤቴ ጋር ነኝ። ባለቤት ነው ያለሁት እና ለዛ ነው ብዙ ጊዜ እንዲህ ቤት ሳስተካከል ሳጸዳ ምናምን ስታዩኝ ሶፋሽ ሄዶ ነው። ሶፋሽን ሽጠሽ ቀይረሹ ነው ወይ? አይደለም፣ ሶፋዬን አልሸጥኩትም፣ ባለበት ነው ያለው። እኔ ደግሞ ያለሁት ባለቤቴ ጋር ነኝ። አስሬ ደጋገምኩባችሁ አይደለ? በቃ ያለው ሪያሊቲ ይሄ ነውና ስለምትጠይቁኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ የኔ ውዶች። የእውነት ግን አንዳንድ ኮሜንቶቻችሁን አንብቤ አንዳንድ በቃ አይታችሁ የምትረዱት ነገር ምጽሁት የምትመኙት ጥሩ ነገር በጣም ደስ ይላልና የእውነት ልባችሁ ያስቀናል። እንደዚህ አይነት መልካም ልብ ያላችሁ ሰዎች ለመልካም ሐሳባችሁ፣ ለመልካም ምኞታችሁ፣ ለቀና አመለካከታችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች። አንዳንድ ጊዜ ቪዲዮ ረጃጅም ሰዓት ሳልሰራ ስቀር የእውነት ይጠፋብኛል። እኔ በጣም ነው የሚጠፋብኝ። ያው ምንም ነገር ሰንተው ይተዋናልና ከተዘባዘብኩባችሁ አፉ በሉኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። አሁንም በድጋሚ ለቀናው አመለካከታችሁ፣ ለጥሩ ልባችሁ እጅግ በጣም አድርጌ አመሰግናለሁ። የመግዛት ፍላጎት ያላችሁ ደግሞ ቅድም እንዳልኳችሁ ነው ማናገር ትችላላችሁ። ከባለቤቴ ጋር ተማክሬ እንሸቅለዋለን። ቴንክ ዩ